ብስምላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ የኔ ዩቱብ ቻናል ቤተሰቦቼ እንዴት አላችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እዚህ ጋር ምንድነው ያለው? እስቲ ምንድነው እዚህ ጋር ያለው? በነገራችን ላይ ፈቲ ልብስ ትተሻል ወይ? ልብስ መሽጠት ተውሽ ወይ? በቃ ቤት ተከራይተሻል? ዶላብሽን እና አልጋሽን ብቻ ነው ወይ የምታሳየኝ? አባክሽ ፈትዬ አስሊው የሶማሌው ሺቲ ድሪያ የሚመስለውን የምታመጪልኝ መቼ ነው ብላችሁ 8 ሴቶች በውስጥ መስመርም በቲክቶክም እየጠየቃችሁኝ ነበረ ከዚህ በፊት ወስዳችሁ። እንዲሁም ደግሞ ለሌላዎቻችሁ ለምንድን ነው ማይደርስላቸው? የኔ ሺቲዎች ከጅዳ የመጡት አንደኛ የሆነ የሶማሌዎቹ ሺቲ የሶማሌ ፎጣ አባክሽ ፈቱዬ የት ነው የምናገኘው ብላችሁ እየጠየቃችሁኝ መሰረት ትናንትና ማታ ከጅዳ ገብቷል። ማዘዝ የምትፈልጉት 05 34 94 17 86 መጨረሻው ስልክ ቁጥሬ ደውላችሁ ማዘዝ ትችላላችሁ። አሁን ወደ ቪዲዮ ይኸውና ምንድነው የሚመስለው? ድሪያ የሚመስል ሺቲ ምንድነው የምትሉት? እኔ በኖርማል ቪዲዮ ነው የምሰራው ማለት ነው። ትንሽ ላቅርበው ቪዲዮ ቆይ በደንብ እንዲታያችሁ እንደዚህ ላቅርበው። ይሄ ነው የሶማሌ ሺቲ ማለት ይሄ በአወይኔ ይባላል። በሶማሊኛ በአወይኔ ይባላል። ትልቅ ነው። ለማንኛውም ሰው የሚሆን ልብስ ነው። አያያዝ ይፈልጋል። አለባበስ ይፈልጋል። በየአይነት ከረሩ ይኸው እንደዚህ ነው የሚለበሰው። እጁ እስከዚህ ድረስ ይደርሳል ማለት ነው። ሀፍ በአወይኔ ይባላል። ትልልቅ በአወይኔም ከፈለጋችሁ ደግሞ ይመጣላችኋል። ከዚህም ደግሞ ቀጥሎ እነዚህ ሺቲ ናቸው። ይሄ በአወይኔ ሲሆን ይሄ ደግሞ ኖርማሉ ሺቲ ነው። ትክክለኛ የሶማሌዎቹ ሺቲ ይሄውና ምርጥ በቦታው የመጣ ዩቲዩብ ላይ ገብታችሁ ሰብስክራይብ እያደረጋችሁ እነዚህን የመሳሰሉ ሺቲዎችን እንድትገዙ ጠይቃችኋለሁ። ትንሽ ጨለማ ሆነ፣ ይቅርታ። ቆይ ትንሽ ጨለማ ሆነብኝ። እስቲ እንደዚህ ይታያል ብዬ ተስፋ አደርጋለሁ። እኔ በኖርማል ቪዲዮ ነው የምቀዳላችሁ። የተለያየ አይነት ነው። ፎጣ አለው፣ ሺቲ አለው፣ የተለያየ ከለር አለው። ይሄ አሁን 3-4 አይነት ከለር አለው። የምትፈልጉት ማዘዝ መጥለብ ትችላላችሁ። ይሄውና እነዚህ ኖርማል ትክክለኛ የሶማሌዎቹ ሺቲ አያጥር፣ አይለወጥ፣ አይቀየር። ብዙ አይነት ከለሮች አሉት። ይሄው እንደምታዩት በአወይኔ ራሱ ይመስላል። በአወይኔ ማለት ይሄ ሺቲ ነው። በአወይኔና ሺቲ ምንድነው ልዩነቱ ካላችሁ አንድ አፍታ ታያችኋለሁ። በአወይኔና ሺቲ ልዩነቱ አሁን ይሄ በአወይኔ ነው። በአወይኔ ማለት ይሄ አያችሁት ስፋቱ ይሄ ድሪያ ነው የሚመስለው። እንደ ድሪያ ነው የሚለበሰው። ይሄ አያችሁት አይደል? ስፋቱን አያችሁት? እንደዚህ ነው። በጣም ሰፊ ነው ማለት ነው። ይሄ ደግሞ ሺቲ ነው። ሺቲ ይሄና ይሄ በጣም ልዩነት አላቸው። አያችሁ? በስፋትም በቁመናም ቁመናውም ትንሽ አጭር ነው፣ ግን ይሄኛ አያችሁት አይደለም? ይሄን ያህል ስፋት አለው ማለት ነው። ሺቲና በአወይኔ የሚለየው በዚህ ነው። እና ኖርማል ልብሶች መጥቶላችኋል። እንዲሁም ደግሞ ሺቲ ከነጠረሃው መጥቶላችኋል። ሺቲ ከነጠረሃው የሚያምሩ በጣም የሚያምሩ ሺቲዎች ከነጠረሃቸው መጡ። ያው እንዴት እንደሚያምሩ እዩ። ጠረሃውም ደግሞ ይኸውና እንደምታዩት እንደዚህ አይነት ይሄ ራሱ ፎጣው ራሱ እዩት። ትንሽ አይደለም። እሺ ትንሽ አይባልም። ከልብሱ ጋር ልብሱ ሰፊ ስለሆነ ላዝም ፎጣው መካከለኛ መሆን ነው ያለበት ማለት ነው። ይሄውና ምርጥ ሺቲዎች የገቡት ከነጠረሃው 4% አዲው ደግሞ 7%። ቶሎ መግዛት የምትፈልጉት እንዳያመልጣችሁ። እነዚህን የመሳሰሉ ሺቲዎች አይታችኋል። በጣም የሚያምሩ እንዲሁም ደግሞ የሶማሌ ጠረሃ ከርስ ጠረሃ ታውቃላችሁ። ይሄን ጠረሃ አንዴ ለብሼ ላሳያችሁ። ይሄ ከርስ ጠረሃ ይባላል። ይሄ እንደምታዩት
የሶማሌዎች ጠረሃ ይሄ እንደምታዩት በጣም የሚያምሩ ከለር አላቸው። የሚፈልጉ ከለር አላቸው። እነዚህ ኖርማሊ ከርስ ይባላል። ከርስ ጠረሃዎች ይሁት ስፋቱ በጣም የሚያምሩ የተዋቡ ናቸው። ሌላ ከለርም አለው። እንዲሁም ደግሞ በጣም በርካታ ማሳያችሁ ልብሶች አሉ። ተረጋግታችሁ ጠብቁኝ። አሁን አያችሁት የሶማሌ ትክክለኛው ልብስ ማለት ነው። ጠረሃው ለብቻ አሁን ይሄ ሺቲው ለብቻ ነው ያመጣው። ጠረሃው ለብቻ ነው ያመጣው። አሁን እንደዚህ ሲያጋጥመው አንድ አይነት ሆኖ ይገኛል ማለት ነው። እዚህም ነጠብጣብ አለ፣ እዚህም ነጠብጣብ አለ። አያችሁት አይደለም? ልብስ እንደዚህ ነው የሚሸጠው እና ፎጣውና ልብሱ አንድ አይነት አይደለም። ይሄ ይለያል ከነዛ ነገሮች ማለት ነው። ማለትም ትክክለኛው አስሊው ፎጣ ነው ማለት ነው። አያችሁ። እንዲሁም ደግሞ የተለየ ፎጣ ነው እመጣላችኋለሁ። እንደዚሁም ደግሞ ትንንሽ ጠረሃ የምትፈልጉ ጠረሃ ብዙ አላመጣሁም። ለመጀረባ ነው 1-5 ፍሬ ነው ያመጣሁት። እና ደግሞ የሺቲዎቹ በርካታ ነው። በጣም መዓት ሺቲዎች አሉ። እንደምታዩት የሚያማምሩ ሺቲዎች አሉ። በጣም ብዙ ከለር አላቸው። ይሄ ከነጠረሃው ነው። ይሄን ከነጠረሃው ነው። ያበደ ሺቲ ይዟል። እንግዲህ ማዘዝ እና መጥለብ የምትፈልጉት በዚህ ስልክ ቁጥሬ ማዘዝ ትችላላችሁ። ከነጠረሃው ሁላቸውም ሺቱ ደግሞ በጠራም የለውም። ሁሉም የሚያምሩ በጣም ምርጥ ከለር ሺቶች መጡ። እንደምታዩት እዚህ ጋር ደግሞ ይኸውልህ ሁሉ ሺቶች ናቸው። የተለያየ ከለር ናቸው። ይህም ደግሞ የሆነ ሽርጥ ይመስላል። የባለቤት ሽርጥ ካለ አንድ አይነት ማች ሆናችሁ መልበስ ነው። እንግዲህ ይሄን ይመስላል። የተለያዩ ከለሮች አሉት። እንደምታዩት ይሄ ራሱ እንደ ባወይኔ ነው የሚመስለው። ሺቲ ራሱ አይመስልም። እየተውባችሁ ለብሳችሁ እያምርባችሁ ስለሚፈልግ ምርጥ የሶማሌ ሴታች አለ። መግዛት የምትፈልጉ ወደ እኔ ጎራ በሉ። ነጠብጣብ ነው። ይሄ ደግሞ የዚህኛው ከለር ነው። ተመሳሳይ ነው ግን ይሄ ሌላ ከለር ነው። ይሄ በሌላ ዲዛይን ነው። ይሄ ደግሞ በሌላ ይሄ ልሙጥ ነው። ይሄ ደግሞ ጥቁር አለው። አያችሁት? እና ይሄም ደግሞ እንደዚሁ ቀይ ነው ግን የዚህ ዲዛይን ነው። 3 አይነት ከለር አለው አንዱ ሺቲ ማለት ነው። አስሊ ሺቲዎችን ከለር ታገኛላችሁ። ሌላ ዝም ብሎ በአንዳንድ ቦታ ዝም ብሎ የመጡ ሺቲዎች ከለር አታገኙም። አያችሁ አይደለም? እነዚህ ነገሮች በጣም የሚያምሩ ሺቲዎች ናቸው። ሳያልቁባችሁ ጥለቡ፣ ሳያልቅ እዘዙ ነው የምላችሁ። ሳያልቅ ጥለቡ። ለስላሳ ናቸው። እንጀራ ነው የሚመስሉት ወላሂ። እና እንዲሁም ደግሞ ፎጣዎቹን ላሳያችሁ። ጎጎራ አለኝ። የሚፈለግ ከለር የሚፈለግ አይነት የሶማሌዎቹ ጎጎራ። እንዲሁም ደግሞ ሌላ አይነት ፎጣ አለኝ። ፎጣ ጠረሃ የሶማሌዎቹ ይሄው ትልልቁ ፎጣ በጣም ትልልቅ ናቸው። ለብሳችሁ የፈለጋችሁበት ማየት ትችላላችሁ። እንደፈለጋችሁ መንቀሳቀስ ትችላላችሁ።
አዙራችሁ ራሱን ማጠፍ ትችላላችሁ። እንደዚህ አይነት ፎጣ በደን የለም። ይሄው እንደዚህ ኖርማል የሶማሌ ፎጣ ነው እንደምታዩት። ዙሪያውን በጣም ነው የሚያምረው። ከለር አላቸው የምትፈልጉ አይነት ከለር የሚያማምሩ ናቸው እና ጥለቡ እዘዙ። ስልክ ቁጥሬን በመጀመሪያ አስቀምጬላችኋለሁ ማግቢያው ላይ። እንዲሁም ደግሞ በአዊኔ የምትፈልጉት ትልልቅ ድሪያ የሚመስል በአዊኔ የምትፈልጉ ካላችሁ ማዘዝ ትችላላችሁ። ሺቲ ከፈለጋችሁ ከነጠራሃው ከፈለጋችሁ 3 አይነት ልብስ አለኝ። አንደኛ ፎጣ 2 አይነት 3 አይነት ፎጣ አለኝ። ጎጎራ አለ። ማዘዝ የምትፈልጉት ባስቀመጥኩላችሁ ስልክ ቁጥር ደውላችሁ ፈቲ ልብሱ የት አለ በቃ አለቀ። የትም ቦታ ሆናችሁ መንፏ ማስቀመጥ እችላለሁ። ስራ ቦታ ያላችሁም ስራ ቦታ መስጠት እችላለሁ። እና እናንተ መጥለብና ማዘዝ ብቻ ነው የሚጠበቅባችሁ። ይሄ የመሳሰሉ ልብሶች እንዳያመልጣችሁ እላችሁ እንደምትወዱት ተስፋ አደርጋለሁ። ፎጣ ደግሞ በጣም የተለያየ ከለር ነው ያለው። ማሻአላ ማሻአላ በጣም ነው የሚያምረው። እንደዚህ ነው የምላችሁ። ሺቲ ከነጠራሃው ደግሞ በጣም ነው የሚያምሩት። እንደምትወዱት ተስፋ አደርጋለሁ። ቶሎ ብላችሁ ወደ ዩቲዩብ ከች ብላችሁ እኔንም ሰብስክራይብ እያደረጋችሁኝ እያበረታታችሁኝ እንትን እንድታግዙኝ እፈልጋለሁ። ይሄንን ልብስ አሁን ያመጣሁት እስከዛሬ ድረስ ልብሱ የታለ ልብሱ የታለ የምትሉኝ የነበረ እስካሁን ድረስ ልብሱን ያላመጣሁት እኔ ደግሞ በዚህ ልብስ የተገኘ ትርፍ እንዳለ ለእናቴ ስጦታ አበረክትላታለሁ። ቶሎ ብላችሁ በዚች ሳምንት ውስጥ ወይስ ደግሞ በዚች ወር ውስጥ ያመጣሁት ልብስ እስከ 2000 የሚሆን ልብሶች ናቸው። ይሄ ልብስ ተሽጦ ካለቀ ተሽጦ የገዛሁበትን ዋጋዬን ወስጄ ትርፉን ታማሚ እናታችን አበረክታለሁ። በዚህ አጋጣሚ እንደምትከታተሉኝ ተስፋ አደርጋለሁ። ሰብስክራይብም አድርጉልኝ። ብዙ ነገሮችን እንሰራለን። ብዙ ነገር ይጠብቀናል እና እኛ ወጣቶች ነን። እኛ ወጣቶች ብዙ ነገር ሰርተን ለልጆቻችን ጥሩ ጥሩ ነገር ማሳለፍ ነው ያለብን። እኔ ኖርማሊ ካሜራ ላይ ነውና ይሄው እንደምታዩት ምን መሰልኩኝ በእንቅልፌም አሁን ነው እኮ የተነሳሁት። ሩቆኝ ሲያይ ቪዲዮ ደግሞ ብዥ 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 ብስምላህ ማለት ብዥ 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 ያደርጋል። እንደዚህ አሁን ነው በእንቅልፌ የተነሳሁት ማለት ነው። ገዛ ተነሳሁኝና ልብሱን ተቀበልኩኝ። ከዛ ወዲያውንም ቪዲዮ ለመስራት ገባሁኝ ማለት ነው። እና ኢንሻአላህ በአላህ ፍቃድ ይሄ ልብስ ተሽጦ በዚች ሳምንት ውስጥ ይሄ ልብስ ሁሉ ተሽጦ ካለቀ የገዛሁትን ዋጋዬን አንስቼ ለእናታችን ስጦታውን አበረክታለሁ። እና ለዛ ብዬ ነው ያመጣሁትና ኢንሻአላህ ቶሎ ቶሎ እንደምትገዙልኝ ተስፋ አደርጋለሁ። ፎጣዎቹ በጣም ነው የሚያምሩት። ትክክለኛ ኖርማል የሶማሌዎች ፎጣ ናቸው ያመጣሁት። የሶማሌ ልብስ ስለምታውቂ ስለምትሉኝ ይሄውና አምጥቼላችኋለሁ። እንዲሁም በርካታ ጓደኞችም ወሰዱ። ከዚህ በፊትም ወስዶ የሚያውቁት በአወይኔም አምጥቻለሁ። እቺ በአወይኔ በጣም ነው ደስ ያለችኝ። እስቲ ለኔ ደግሞ ስጦታ ሊገዛልኝ የሚፈልግ ሰው ካለ ይሄንን በአወይኔ ይግዛልኝ። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። አይ ላቭ ዩ ቱ አይ ላቭ ዩ ሚ